فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ሴት ልጅን አባት ወይም አጎት ኒካ ማሰር አይችልም ትላላችሁ የሚል አባባል ነው። አንደኛ እኛ ይሄንን ነገር አንልም። ይሄ ሰዎች ያመጡት አባባል ነው። ሰዎች በእኛ ላይ የጫሉት ቅጥፈት ነው፣ ውሸት ነው። ውሸት ደግሞ እርም ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስጠነቀቁት የሆነ አደገኛ ነገር ነው። حتى على كذب ውሸት የሚባል ነገር ምን ከባኢር ዙኑብ እንደሆነ ተከትልቁ ወንጀሎች ተርታ እንደሆነ ነብዩ አለይሂ ሰላቱ ወሰለም በብዙ ሐዲሶቻቸው አስረድተዋል። በጃሂልያ ዘመን እንኳን የነበሩ ሰዎች ሲጠነቀቁት የነበረ ነው ውሸት ማለት እና አቡ ጀህል ራሱ እና አቡ ሱፊያን በጣም ሲርቁት የነበረ በጣም ሲናገሩ ሲያስጠነቅቁት የነበረ ነው። ውሸት ነው የሰሩት። እኛ የምንለው ሴት ልጅ አባቷ ካለ አባቷ ይድራታል፣ አባቷ ከሌለ አያቷ ይድራል፣ አያቷ ከሌለ ልጅ ወለደች ከሆነ ልጇ ይድራታል፣ ያ ከሌለ ወንድሟ ይድራታል፣ ወንድሟ ከሌለ የወንድሟ ልጅ ይድራል፣ የወንድሟ ልጅ ከሌለ አጎቷ ይድራል፣ አጎቷ ከሌለ ያጎቷ ልጅ ይድራል። ከዚህ ውጭ ምንም ለምሳሌ ሰልማ መጣ ማንንም አይነት በአሶባ የሚወርሳት ከሌለ በጠቅላይነት አልወልዩ ሱልጣኑ መላ ወልይ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱልጣን ወልይ ነው ወይንም ሐላፊ ሸሪዓ ፍርድ ቤት የምንለው ማለት ነው። እሱ ሐላፊ ሆኖ ይድራል ምንም የሚድራት ከሌለ። ይሄንን ድብልቅልቅ ያደረጋል። እኛ እያልን ያለነው አንድ ነጥብ አለ። ምን ታሪከ ሶላት የሆነ አባቷ ታሪከ ሶላት ከሆነ አያቷ ይድራታል ሶላት የሚሰግድ። አያቷ አባቷም ሶላት ካልሰገዱ ወንድሟ የሚሰግድ ከሆነ ወይ ልጇ ሶላት የሚሰግድ ከሆነ ሶላት የሚሰግድ ቀደም ተከተሉን ጠብቆ እነዛ ይድሯታል። ይሄንን ነው አምጥተው ድብልቅልቅ ያደረጉት እነሱ የቀላቀሉት። እኛ እንደዛ አይደለም። እኛ ያለ ወላጅ ማግባት ትችላለች አላለም። እኛ ካልዳንሽ በስተቀር ኒካሽ አይረጋም፣ ኒካ የለሽም አላልንም። هذا كذب علينا። ይህ በእኛ ላይ የተቀጠፈ የሚገርም ውሸት ነው። ይሄ ተውበት ካላደረጉ አማም አላህ ፊት የምንገናኝበት ነው። ነገር ግን ታሪክ ሶላት መዳር አይችልም እንዴ ለሚለው የአህሉል ዒልም የታላላቆች የሊቃውንቶች ገለጻ አለ። ምን ለምሳሌ ሶላት የማይሰግድ ሰው አይከፍርም ይላሉ ኢማሙ ሻፊዒም አቡ ሐኒፋም ኢማሙ ማሊክም ረህመቱላሂ ዐለይሂም። ኢማሙ ሻፊዒ ተፍሲል የሚደረግበት አለ በመዝሀብ ደረጃ ካየን ማለት ነው። إذا ترك الصلاة تهاونا በቸልተኝነት እንደው ፈርድ አቃለው አምስት ወቅት ሶላት ነገር ግን ልብስ የተነጅሶ ቆይ ሰግዳለሁ እያለ ከሆነ አይከፍርም ይላሉ። የምን ሶላት ነው ብሎ ካለ ይከፍራል ይላሉ። ማን ኢማሙ ሻፊዒ ረሂመሁላህ አላህ ይዘንላቸው። ኢማሙ አህመድ ደግሞ ይከፍራል ነው ታሪክ ሶላት ከምን ያስቁት ከተባለ እንደዚህ ብለው የሚመልሱት فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ሶላትን ከወንጀላቸው ተውበት ካደረጉ ሶላታቸውን ደንቧን ጠብቀው ከሰገዱ ዘካን ካወጡ በእስልምናው ወንድሞቻቸው ናቸው ይላል አላህ Subhanahu Wa Ta'ala። فإن لم يصلوا الصلاة الخمس አምስት ወቅት ሶላት ካልሰገዱ فليسوا إخوانكم ወንድሞቻቸው አይደሉም ማለትን ይሰጣናል ይላሉ። ይሄን ያሉት ማን ናቸው? ኢማሙ አህመድ ታሪክ ሶላት ይከፍራል ነው የሚሉት። ማን? ኢማሙ አህመድ። ይሄ የኛ ወሬ የመንገድ ወሬ ወይም የሙስጠፋ ወሬ አይደለም። የታላቁ ዓሊም የኢማም አህመድ መረጃቸው ስላሳመነን ነው እንጂ ሌሎቹ ሶስቱ ማዶ ለማዶ እኮ አይከፍርም ይላሉ። እነ ኢማም ማሊክን ያክል እነ አቡ ሐኒፋ እነ ኢማሙ ሻፊዒ እነዛ አይከፍርም ብለው ወደ ማዶ ይያሉ ነው። ወደ ማዶ ደግሞ ኢማም አህመድ ይከፍራል ይያሉ። ከሁጃ አንፃር ስንመለከት ግን የኢማሙ አህመድ ሁጃ የጠነከረ ነው። ነብዩ አለይሂ ሰላቱ ወሰለም ተረከ ሶላተ ፈቀር ከፈር ሶላትን ይሰው በእርግጥም ካደ ብለው የተናገሩበት አጋጣሚ ብዙ ሐዲሶች ስላሉ ማለት ነው። እንደውም አብዱላህ ብን ሸቂቅ የሚባሉ ታላቁ ታቢዒ ረህመቱላሂ ዐለይሂ አላህ ይዘንለትና ማራኢቱ አስሐበ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱል ሱሐቢዮች እኔ ማን እንደው ከሱሐቢዮች አንድም አላየሁም ማለት በምን ላይ ማለት ነው? ይጅሚዑና አላ
أن ترك الشيء كفر إلا الصلاة عند نجر متو يا كفران بلو يتسمى بالنجر علاقم عند صلاة الله عبد الله مشكك معناته ታላቁ ታቢዒ የረሱሉን ሷሐቢዎች ኢጅማዕ የነገረን ነው እንግዲህ ይህ ታላቅ ታቢዒ ይህ ታላቅ ሊቅ በጣም የተከበረ ዓሊም ስለዚህ ይሄንን ስላለ ታሪክ ሶላት አይድርም ብለን በዚህ በኩል ነው ይሄድ ይሄ የተቀመጠና ግልጽ የሆነ ነገር ነው ነገር ግን በጣም ይቀርፋሉ በጣም ይዋሻሉ ይሄንን አላልንም ተፍሲል አድርጉ ዝርዝሩና ተናገሩ ነው ያለው ተባባናል ዝርዝሩና ተናገሩ ነው ያለው እንጂ አለበለዚያ አባት ይያለ ሌላ አካል ጣልቃ ገብቶ እኛ እንደራለን ምን አገባን ማለት ነው ለምን ሰውየው መስፈርቱ መጠየቅ አለበት አይ አባት አላት አባቷ ሁሉ ድራታ አይባልም አባቷ ካፊር ነው ወይ አባቷ እንዴት ነው ዲኑ ላይ እንዴት ነው hatta ፋሲቅ የሆነ አካል እኮ አይደለም እስከማለት ነው የደረሱት እነ ኢብኑ ባዝ ይናገራሉ እነ ኢማም ኢብኑ ዑሰይሚን ይናገራሉ እነ ፈውዛን ይናገራሉ ፈትወ ዳኢም ላይ ያለ ፈትወ ዳኢም ላይ ያለ ታላላቅ ሊቃውንቶች ንግግር ነው ኢተቁላህ አላህን ፈሩና ያላችሁ እኛ ካልዳርነሽ በስተቀር አይሆንም አላልንም ባልና ሚስት ስናዳር አባትሽ አለ ብለን ጠይቃለን አዎ አባት ያለ እንዴት ነው ሶላት ይሰግዳል አዎ ጸዳ ብለን እንድራለን አባቷ ደግሞ የማይሰግድ ከሆነ አያትሽ ሳሉ እንላለን አዎ ይሰግዳሉ የግድ ነው ወልይ ነው ጥንቃቄ ለማድረግ ነው ይሄን ያደረግን ያለነው እኛ ለዚህ ነው እንጂ አለበለዚያ ዝም ብሎ ቤተሰብ ይያላት እኛ እነሱ እንትን ካላሉ በስተቀር ወይንም ደግሞ እኛ ካልዳርነሽ በስተቀር አይሆንም ይሄ አባባል እንዴታችንም አይደለም ታዲያ ከዲሁን አለ ውሸት ነው ቅጥፈት ነው ኢንሻአላህ